የጨጓራ ህመም እንቅልፍ ነስቶታል? ቃጠሎው፣ ማቅለሽለሹ እንዲሁም መነፋቱ ሰልችቶታል? ዛሬ መፍትሄውን ይዤላችሁ መጥቻለሁ። ብዙዎቻችን ለጨጓራ ህመም ብለን የምንወስዳቸው መድኃኒቶች ለጊዜው እንጂ በዘላቂነት መፍትሄ አይሰጡን። እነዚህ ሶስት ተፈጥሯዊ ሰፕሊመንቶች ግን እንዴት የጨጓራችንን ጤንነት በዘላቂነት እንደሚመልሱ ታውቃላችሁ? ይህ መሽሩም ፓውደር ይባላል። በጨጓራ ላይ ያሉ ቁስሎችን በማዳን እንዲሁም አላስፈላጊ ባክቴሪያዎችን ለመከላከል በእጅጉ ይጠቅማል። ይህ ደግሞ ሞረንዚ ጁስ ይባላል። የምግብ መፈጨት ስርዓትን በእጅጉ ያፋጥናል፣ የማቃጠል ስሜትን ይቀንሳል። ይህ ደግሞ ስፓይሮሊና ይባላል። የጨጓራችን አልካላይኒቲ ሚዛን ይጠብቃል። ከዚህ በኋላ በጨጓራ ህመም መሰቃየት ይቃወም። እነዚህን አስደናቂና ጠቃሚ ሰፕሊመንቶች ተጠቅመው የጨጓራዎትን ጤና ይጠብቁ። ለተጨማሪ መረጃና እንዲሁም ለማዘዝ ባዮ ላይ ባለው መስመራችን አሁኑኑ ይደውሉ። የጨጓራ ህመም እንቅልፍ ነስቶታል? ቃጠሎው፣ ማቅለሽለሹ እንዲሁም መነፋቱ ሰልችቶታል? ዛሬ መፍትሄውን ይዤላችሁ መጥቻለሁ። ብዙዎቻችን ለጨጓራ ህመም ብለን የምንወስዳቸው መድኃኒቶች ለጊዜው እንጂ በዘላቂነት መፍትሄ አይሰጡን። እነዚህ ሶስት ተፈጥሯዊ ሰፕሊመንቶች ግን እንዴት የጨጓራችንን ጤንነት በዘላቂነት እንደሚመልሱ ታውቃላችሁ? ይህ መሽሩም ፓውደር ይባላል። በጨጓራ ላይ ያሉ ቁስሎችን በማዳን እንዲሁም አላስፈላጊ ባክቴሪያዎችን ለመከላከል በእጅጉ ይጠቅማል። ይህ ደግሞ ሞረንዚ ጁስ ይባላል። የምግብ መፈጨት ስርዓትን በእጅጉ ያፋጥናል፣ የማቃጠል ስሜትን ይቀንሳል። ይህ ደግሞ ስፓይሮሊና ይባላል። የጨጓራችን አልካላይኒቲ ሚዛን ይጠብቃል። ከዚህ በኋላ በጨጓራ ህመም መሰቃየት ይቃወም። እነዚህን አስደናቂና ጠቃሚ ሰፕሊመንቶች ተጠቅመው የጨጓራዎትን ጤና ይጠብቁ። ለተጨማሪ መረጃና እንዲሁም ለማዘዝ ባዮ ላይ ባለው መስመራችን አሁኑኑ ይደውሉ።